ሰላም ውድ የአክሮፊት ቤተሰቦች እንዴት አላችሁ? ዛሬ የተለያየ ፑሽአፕ አይነት አሰራር ይዤ መጥቻለሁ። ታዲያ ላይክ፣ ሰብስክራይብ፣ ሼር እንዲሁም በማድረግ ከኔ ጋር አብራችሁ ይሁኑ። ይመቻችሁ። መልካም ጊዜ እመኝላችኋለሁ። ወርክአውት ፑሽአፕን በመራመድ ስንሰራ እዚህ ጋር ታርጌት የምናደርገው እጃችን የክንዳችንን ጥንካሬ እንዲሁም ለክንዳችን ጡንቻ መዳበር የሚጠቅም እንቅስቃሴ ነው። በትክክለኛው ቅርጽ ከሰራችሁት የሆድም እና እንዲሁም የፊት ለፊት ኳድሪሴፕስም ይሰራል። ስለዚህ አሰራሬን በትክክል እያያችሁ የምትሰሩ ከሆነ የሚሰራው ትራይሴፕስም አለው፣ አርም አለው፣ የክንድ ማለት ነው፣ ሆድም ይሰራል ማለት ነው። እንደተመለከታችሁት ሱዶ ፑሽአፕ ትኩረት የሚያደርገው የፊት ለፊት የትከሻን ጡንቻ የላይኛውን ቸስት እንዲሁም ትራይሴፕስ እና ሆድን ስለሆነ በትክክለኛው ቅርጽና ይዘት ከሰራችሁ እነዚህ ሶስት ግሩፖች በትክክል ሰራችሁ ማለት ነው። ማይክ ታይሰን ፑሽአፕ፣ ይሄ ፑሽአፕ ደግሞ እጅግ ኃይለኛ አቅም ያለው ፑሽአፕ ነው። ይህንን ስትሰሩ አቅም እንዴት በፍጥነትና በትክክለኛ መንገድ ማውጣት እንደምትችሉ ሰውነታችሁ የምታለማምዱበት እጅግ ተወንጫፊ ጉልበት የሚሰጥ የፑሽአፕ አይነት ነው። በትክክል ከሰራችሁት በጣም ትጠቀሙበታላችሁ። አርቸር ፑሽአፕ ወይም ቀስት ልክ እንደ ጦር ከጎን ወደ ጎን ስንሰራ ክንዳችንን በማጠፍና በመዘርጋት ከአንዱ ጎን ወደ አንዱ ጎን ስንሄድ የሆዳችን ውጥረት እንዳለ ሆኖ ምንም አይነት መዛነፍ ሳይኖርበት ትኩረታችን በሙሉ በምናጥፈውና ቀጥታ በምንዘረጋው ክንዳችን ላይ ስለሆነ ይህ የሆዳችን ወጥነት በጣም ትኩረት ሊሰጠው ይገባል። ስለዚህም ቸስት፣ ትራይሴፕስ እና የሾልደር ጡንቻዎቻችን በደንብ የሚዳብሩበት ስራ ነው። ይመቻችሁ፣ በርትታችሁ ስሩት። ታይገር ቤንድ ፑሽአፕ ነብሮ ይላል። ልክ ነብር ለአደን ሲዘጋጅ የሚቀመጥበት ቅርጽ ነው የምንሰራው። ታዲያ ይሄ ፑሽአፕ የትኛውን የመሰል ግሩፕ ታርጌት ያደርጋል መሰላችሁ? በዋናነት በትልቁ ትራይሴፕስ ነው እዚህ ጋር የሚያሰራው። ሁሉም ሰውነታችሁ ስቴብል መሆኑን ለእናንተ አረጋግጡ። በዋናነት ግን ትራይሴፕስ በደንብ ይሰራል። ስለዚህ አርም ክሮስድ ፑሽአፕ ወይም ክንድ ተጠላልፎ የሚሰራው ፑሽአፕ በዋናነት የዚህ ፑሽአፕ ዓላማ ምንድነው? ትራይሴፕስ ትከሻና እሱን የሚደግፈው ባይሴፕስ ጡንቻን ለማሰራት ዓላማ ያደርጋል። ይህንን በትክክል ከሰራችሁ እነዚህን ሶስቱን የጡንቻ ክፍሎችን በአንድ ጊዜ ታርጌት አድርጋችሁ ሰራችሁ ማለት ነው። ግን በጣም ትንሽ ድካም አለው። ለድካሙ ደግሞ ሆዳችሁ በደንብ በመወጠሩ የበለጠ ያቀልላችኋል ከመሬቱ ራሳችሁን ለማንሳት ስትሄዱ ማለት ነው። ፓይክ ፑሽአፕ በመጎንበስ የምንሰራው ይሄ ደግሞ ታርጌት የሚያደርገው ዓላማው የትከሻ የጎንና የኋለኛው የትከሻ ጡንቻ ከዛም ደግሞ ምንድነው የላይኛውን የደረታችን ጡንቻ እንዲሁም ትራይሴፕስ በአንድ ላይ እነዚህን ሁሉ ነው በአንድ ላይ መስል ግሩፕ ታርጌት አድርጋችሁ የምትሰሩት ማለት ነው። ስለዚህ እነዚህ ማሳያችሁ በሙሉ ማለት ነው በአንድ ድንጋይ ነፍ ወፍ እንደመጣል ስለሆነ በርትታችሁ ስሩ። ይመቻችሁ።